ባሪያ የሚል ሐሳብን ይዤ ቀርቤያለሁ። ጭብጥ ሐሳቡ የኃጢአት ባርነት ማለት ምንድነው? ሰው በኃጢአት ላይ ባሪያ መሆን ነው ምን ማለት ነው የሚል ሐሳብ ነውና ሰው የጽድቅ ባሪያ የኃጢአት ባሪያ የሚባለው ነገር ለሰው አይገባም። ባርነት ምንድነው ሰው አይገባውምና አማኝ የሆኑ ወይም በኢየሱስ ክርስቶስ አምኖ ለዳኑም አምኖ ላልዳኑም ያንን በትክክል ስለማይረዱ ሰዎቹ ለኃጢአት ደፋር ይሆናሉና ምን ማለት ነው ኃጢአት ባሪያ የሚባለውን የሚል ሐሳብ ይዤ ነው የመጣው። ስለዚህ ምንድነው ምለው ዮሐንስ ወንጌል ምዕራፍ 8 ቁጥር 33 እና 34 ያለው ክፍል ነው። እውነት እላችኋለሁ ኃጢአትን የሚያደርግ ሁሉ የኃጢአት ባሪያ ነው። ባሪያ ለዘላለም በቤት አይኖርም፣ ልጁ ግን ለዘላለም ይኖራል። እንግዲህ ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ የሚል ሐሳብ ነውና ሌላው ደግሞ ከባርነት ጋር የተያዘ በኤፌሶን ምዕራፍ 2 ከቁጥር 1 እስከ 4 ባለው ቶታሊ ኢንፌክትድ በፊት ሁላችንም አንድ ላይ ወርቀን አንድ ላይ ከስረን አንድ ላይ ከስመን የነበርንበት ሁኔታ ይናገራልና ስለዚህ ጠቅለል ሳደርግ ይሄ የኃጢአት ባሪያ ምንድነው የሚባለው ሐሳብን ጠቅለል አድርጌ ከማንሳቴ በፊት ኤፌሶን ምዕራፍ 2 በበደላችሁና በኃጢአታችሁ ሞተን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙት ልጆች ላይ እንዲሁም እንደሚሰራ መንፈስ አለቃ እንደሆነ በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባችሁ። በእነዚያም ልጆች መካከል እኛ ሁላችን ደግሞ የሥጋችንና የልቦናችንን ፈቃድ እያደረግን በሥጋችን ምኞት በፊት እንኖር ነበር፣ እንደ ሌሎችም ደግሞ በፍጥረታችን የቁጣ ልጆች ነበርን ያለን ፓስትን ባለፈ ያለፍንበት ኑሮን በትክክል ሲያስረዳና ሲያሳውቅ ነበር። ብሎ ግን ነገር ግን እግዚአብሔር በምሕረቱ ባለጸጋ ስለሆነ በበደላችን ሞተን ሆነን እንኳን ባለን ጊዜ ከክርስቶስ ጋር ሕይወትን ሰጠን የሚል ክፍልም ጭምር ስለያዘ ዋናው ሐሳቤ ጋር ስመጣ የኃጢአት ባርነት ምንድነው? ኃጢአት ላይ ሰው እንዴት ሰግጦ በዛ ይኖራል? የኃጢአት ባሪያ ሆኖ እንዴት ይኖራል የሚል ሐሳብ ነውና በጥቅሶቹ ሮሜ 6:16 ሁለተኛ ጴጥሮስ 2:19 ገላትያ 4:8 ኤፌሶን 2:1 እስከ 4 ሮሜ 6:20 ላይ ዮሐንስ ወንጌል 8:33 እስከ 34 አንደኛ ዮሐንስ 3:4 እና 3:8 ሌላኛው ደግሞ አንደኛ ቆሮንቶስ 5:1 ላይ ያለውን ክፍል ከዚህ ጋር አያይዤ ያሉኝ እና ባሪያ የሚባለው ምንድነው? የኃጢአት ባሪያ ምንድነው? ኃጢአት እንዴት ሰውን ባሪያ ሊያደርግ ይችላል? ስል ኃጢአትን የሚያደርግ ሁሉ የኃጢአት ባሪያ ነው ይልና በዮሐንስ ወንጌል 8:33 ላይ ይናገራል። ባርነት ሁሉም በክፍል 1 እንደተናገርኩ ሁሉ ጊዜ አንድ ሰው ባሪያ ሆነ የሚባለውን ያንን ሐሳብ እየፈጸመ ለዛ ያገለገለ እድሜ ልኩን የሚኖርበት ያን ነገር ባሪያ ነው የምንኖረው ብለናል። አንድ ሰው ባሪያ ከሆነ ደግሞ ከባርነቱ ነፃ የሚወጣው ሲሞት ብቻ ነው። አንድ የተገዛ አንድ ሰው ባሪያ ሆኖ በተለይ በክፍል 1 ላይ ጆሮን የተበሳ በሮማውያን ሕግ ላይ ቼክ ተደርጎ አቅም አለው ጉልበት አለው ሊያርስ ይችላል ኢንዱስትሪ ሊሰራ ይችላል ብሎ ቼክ ተደርጎ የተገዛ በገንዘቡ የተገዛ ሰውየው በቃ ሲተት ቢሆንም የሰውየውን ፈቃድ ብቻ የሚያደርግ የሚፈጽም የራሱን ፈቃድ መፈጸም የማይችል የምለውን አስተላልፎ የነበረ ዛሬ ደግሞ ሁሌም በስራው ዘርፍ መቆየት የሚችል ነው። የኃጢአት ባሪያ ማለት ከጽድቅ ነፃ የሆነ ማለት ነው። ከጽድቅ ነፃ ጽድቅን ማድረግ በፍጹም የማያውቅ ጽድቅ ምን እንደሆነ የማያውቅ የኃጢአት ባሪያ ማለት በሮሜ 3:23 ላይ ቶታሊ ኢንፌክትድ ዋን ከዛ ከኢንፌክሽኑ ያልተላቀቀ ቫክሲኔሽኑን ያላገኘ ያልታከመ ያልተፈወሰ ማለት ነው። ኮረፕትድ ዋን ሙሉ በሙሉ በዛው ሲስተም ውስጥ ኮረፕትድ ወርልድ ላይ እየወኘ በዛ ውስጥ
የሚኖር ነው። ሁሉም ሰው ያ ማለት ቶታል ሁማን ቢንግ ዌዘር አይሁድ ዌዘር አይዛብ እና አይዛብ ፕላስ አይሁድ ቶታል ፖፑሌሽን ኢንፌክትድ ኮራፕትድ የሆኑ በሲስተሙ ውስጥ የመረማመድ ከሲስተሙ ኮራፕትድ ከሆነ ከሲስተሙ መውጣት ያልተቻለ ወይንም ቫክሲኔሽኑን ወይም መከላከያ መድኃኒቱን መከላከያውን ነፃ የሚያወጣ መድኃኒቱን ያ እንደገና ያ ባርነት እንዳይዘው መድኃኒትን ያላገኘ የሚል ሐሳብ የኃጢአት ባሪያ ብዬ እጠራለሁ። ከባርነቱ የሚላቀቀው ስሞት ብቻ ነው። አንዴ ስለተገዛ ስሞት ብቻ ነው። ንስሐ የማይገባ ንስሐ ምን እንደሆነ የማያውቅ የማያምን ንስሐ ለምን እንደሚገባ እንኳን የማይገባው አምኖ ያልዳነ የሕግ ሰው የሕግን ስርዓት የሚፈጽም ሕግ ደግሞ ሁሉም ፈጽመ በአንዱ ፌል ከሆንክ ወርቀሃል አላለፍክም ማንጃ ፈቃድ ላይ ይላል። እንደዛ አይነት ወይንም ሲኦሲ ሴንተር ኦፍ ኮንፊደንስ ሙሉ በሙሉ 100% ኳሊፋይድ 100% ኢንሹር 100% ቶታሊ ያን የጨረስክ ሰው መሆን አለብህ የሚል ሕግ ሲኦሲ ሴንተር ኦፍ ኮንፊደንስ እንደዛ አይነት በዛ ሕግ በመጠበቅ ይድናሉ ብሎ የሚያስብ የኃጢአት ትርጉም እንደሆነ የማያውቅ ስርዓትን በመጠበቅ ብቻ ይድናሉ የሚል ኃጢአትን ሰርቶ እንኳን ጸጸትን የማያውቅ ከጽድቅ ነፃ የሆነ ሰው የኃጢአት ባሪያ ይሆናል። ድሃን በደለው ነፍስን ገለው አመንዝረው ኖርማል ነው። ውስጡ ላይ ምንም ጸጸት የማይሰማው ጸጥ ያለ ደግሞም ስነጋ ያንን ነገር ተግባርን ደግሞ የሚደግም የሚያከናውን ያ የኃጢአት ባሪያ ወይንም ከጽድቅ ነፃ ኖርማል የሆነበት ድፍረት የተሞላበት ሰው ለምሳሌ አንደኛ ቆሮንቶስ 5:1 ላይ ጳውሎስ ሲናገር እንኳን በእናንተ ውስጥ በአይሁድ ዘንድ ያለ ኃጢአት አይነት በአሕዛብ ዘንድ እንኳን የለም የእናቱን የአባቱን ሚስት ያገባ አለ እንኳን ብሎ የሚናገርበት ክፍል አለ። የአባቱን ሚስት ያገባ ይሄን ያህል ኮራፕትድ ሆኖ ምንም የማይመስለው ዝም ብሎ ይኖራል። ይነጋል ይመሻል ትናንትና ያደረገውን ዛሬም ያደርጋል። ኃጢአት አድርጎ እንኳን አይጸጽተውም። አንፍረድባቸው። ያ ሰው በኢየሱስ ክርስቶስ አምኖ ካልዳነ በስተቀር ኃጢአትና ጽድቅን መለየት አይችልም። ጽድቅ ምንድነው? ኃጢአት ምንድነው? ምንድነው የሚያጸድቀው? ምንድነው የሚያኮንነው? የሚለው ነገር ማድረግ አይችልም እና ኃጢአትን ቢሰራ ኢንጆይ ያደርጋል። ይሄን ሰው በቃ ካላደረገ ኢንጆይ ያደርጋል። ኃጢአት ሰርቶ በጣም ይደሰታል፣ ኢንጆይ ያደርጋል። ከእግዚአብሔር መንግስት ውጪ ነው የሰው ኃጢአት ባሪያ መሆን ከእግዚአብሔር መንግስት ውጪ ነው። በንስሐ መመለስ ሪከቨር ማድረግ የእግዚአብሔርን ፊት መፈለግ እንደዛ ማሰብ አይችልም። የለም አቅምም የለም እውቀትም የለም ጸጋውም የለም። ጽድቅን ከእድፍ ማስወገድ ወይም ከመታጠብ ጋር አያይዞ የሚመላለስ ከጽድቅ ነፃ ያ የሆነ ሰው የኃጢአት ባሪያ ነው የሚሆነው። በኃጢአት ባርነት ማለት ኢንፌክትድ ከጽድቅ ነፃ መሆን ማለት ነው እና እግዚአብሔር ባርካችሁ። እኛ በኢየሱስ ክርስቶስ ደግሞ አምነን የዳነን ሰዎች ከኃጢአት ነፃ ወይንም የጽድቅ ባሪያ የሚለው ኔክስት ሲዝን ይቀጥላል። ክፍል 3 ላይ እሱን ይዤላችሁ አቀርባለሁ። እግዚአብሔር ባርካችሁ። ወዳችኋለሁ። የተወደዳችሁ እግዚአብሔር ቤተሰቦች አመሰግናችኋለሁ። ከቻላችሁ በዩቲዩብ ላይ በፌስቡክ ላይ በኢንስታግራም ላይ ፎሎ ለማድረግ ጥረት አድርጉ። አላስገድድም። ዩቲዩብን ሰብስክራይብ አድርጉ። እግዚአብሔር ባርካችሁ። ወዳችኋለሁ። መልካም ጊዜ